በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እሁድ የሚነበብ የአቡነ ሀብተ ማርያም ገድል። አንድ አምላክ በሚሆኑ በሦስቱ ስም አምነን ንዑድ ክቡር የሚሆን የአቡነ ሀብተ ማርያም በዕለተ እሁድ ሰንበት የሚነበበውን ገድል እንጽፋለን። ልመናው ክብሩ ከሁላችን ከሕዝበ ክርስቲያን ጋር ለዘላለሙ ይደርብን አሜን። ከዚህ በኋላ ቀኝ ግራውን ፊት ኋላውን ትምህርተ መስቀል እያማተበ ይጸልይ ጀመር። ያን ጊዜም ክብር ምስጋና ይግባውና ጌታችን ኢየሱስ ክርስቶስ ተገለጠለት። ከጌታም ጋር ሚካኤል እና ገብርኤል ተገለጡለት። ጌታችን ኢየሱስ ክርስቶስም አቡነ ሀብተ ማርያምን የቆምክበትን ቦታ ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን፣ ንዑሳን ማዕዘኑን ባርክ አለው። አባ ሀብተ ማርያምም ጌታችን እንዳዘዘው አደረገ። ባማተበም ጊዜ በትይዩ ቆመው 3 አጋንንት ለአባታችን ታዩት። ከኖህ ዘመን ከተደረገው ማያዊ ተርፈን ብዙ ዘመን ከኖርን በኋላ ከእኛ አንተ ምን ጸብ አለን ብለው አሰምቶ ጮኹ። ዛሬም ታጠፋን ዘንድ መጣህን? ማን እንደሆንክ አውቀንሃል። ቅዱስ የእግዚአብሔር ሰው ሀብተ ማርያም አይደለምን አሉት። በሰው ላይ የምታደርጉት ብልሃታችሁን ንገሩኝ በላቸው እንጂ ምንም እሊ አጋንንት የዘመዶች ጠላቶች ሲሆኑ ጌታ ወዳጄ ሀብተ ማርያም ሆይ ከነዚህ አጋንንት ጩኸት የተነሳ አትፍራ ብሎ አጸናው እንጂ። ያን ጊዜ አባታችን አቡነ ሀብተ ማርያምም ከአጋንንቱ ጩኸት ድምፅ የተነሳ ፈርቶ ነበር። አባታችን አቡነ ሀብተ ማርያምም እሊያን የተረገሙ አጋንንት የሀገሩን ሰዎች እያሳታችሁ የምታጠፉ እናንተ ከወዴት የተገኛችሁ? ክፋታችሁስ ምንድን ነው አላቸው። ከክፎቹም አንዱ ጋኔን ለአባታችን ለአቡነ ሀብተ ማርያም ክርስቶስ በስጋ ከመወለዱ አስቀድሞ በዚህ ሀገር ያሉትን ሰዎች እኔ ፈጣሪያችሁ ነኝ እያልኩ ሳታልላቸው ኖርኩ ብሎ መለሰለት። ክታብ መጻፍን፣ ቅጠል መበጠስን፣ ሞቶ ያደረውን ከብት መብላትን፣ የሰው ደም መጠጣትን፣ የሰው ስጋ መብላትንም አስተማርኳቸው። በወፍ እንዲያሟርቱ ጣዖት እንዲወዱ አደረግኳቸው። በሚሞቱበትም ጊዜ ግን ፍዳ ወዳለበት ወደ ሲኦል አወርዳቸዋለሁ አለው። እንዲህም ባለ ስራ ሳለው ክርስቶስ ተወለደና ከብዙ ዘመን በኋላ ተክለ ሃይማኖት የሚባል እንዳንተ ኃይለኛ ሰው መጥቶ ከኢየሱስ ክርስቶስ በቀር ለእኔ እንዳይገዙ ኃጢአታቸውን አስተስርዩላቸው ከጥፋት ጥበቤም ለይቶ አስተማራቸው። ነገር ግን በብዙ አዘንኩ። ስራውንም አይቼ በሚገድለው ገንዘብ እገድለው ዘንድ እየተተነኳከልኩ በሚገድልበትም ገንዘብ እገድል ዘንድ ፈለግኩ። ይበረታብኛል ተሳነኝ እንጂ የሚገዙልኝ ወገኖቼንም ቀማኝ። ሁለተኛ ወንድሜ ይውጣው ዘንድ በዘንዶ ተመሰለ። በመስቀልም ባማተበበት ጊዜ ተሰንጥቆ ሞተ። እኔም ከእርሱ የተነሳ ስለፈራው ተሸሽጌ መንደር ለመንደር ስቅበዘበዝ ኖርኩ። ተክለ ሃይማኖት የሚባል ያ ሰው ከሞተው በኋላ ወደዚህ ብመለስ ወገኖቼን መንኩሰው አገኘኋቸው። እጅግ አዝኛለሁና በብልሃቴ አስታቸው ዘንድ እነሱን እታገል ዘንድ ጀመርኩ። ነገር ግን እንደ ቀድሞ እኔ ብቻ ተገዢ ሊሆኑ አልቻሉም። ሆኖም ወደ ጭንቅ ነገር የምመራቸው ጥቂቶችን ፈንታዬን አላጣሁም። አባታችን አቡነ ሀብተ ማርያምም ያሳትካቸው ፈንታዎች እነማን ናቸው? ስማቸውስ ማን ይባላል አለው። ሰይጣንም ካሉት ጀምሮ እስከ ሞቱት ድረስ እያንዳንዱ ስማቸውን እየለየ እነ እገሌ እያለ ስማቸውን እየጠራ ከሕፃን እስከ ሽማግሌ የሆኑትን ስማቸውን ቆጥሮ ነገረው። በፊቱ የእገሌ ኃጢአት ይህ ነው፣ የእገሌን በደሉ ይህ ነው እያለ ያንዱን የበደላቸውን መጽሐፍ አነበበ። አባታችን አቡነ ሀብተ ማርያምም በምን ስራ ነው የምትተዋቸው? ምንስ ስራ ቢሰሩ ነው የምትጠላቸው? ያም እርጉም ሰይጣን እየሳቀ በጭንቅ ነገር ለአባታችን ለአቡነ ሀብተ ማርያም ነገረው። ያደረጉትን በደል ሁሉ ለካህን በተናገሩ ጊዜ እኔ ልሰውረው ስወድ ምክሬን በገለጡ ጊዜ ያን ጊዜ ትቻቸው እሸሻለሁ ብሎ ነገረው። አባታችን አቡነ ሀብተ ማርያምም እኔንስ በምን ታስተኛለህ አለው። የርኩስ መንፈስን አንተንስ ማሳት ተወውና ስምህ በተጠራበት እንኳን መቅረብ አይቻለኝም ብሎ መለሰለት። ነገር ግን ከአንተ ተለይቼ ሄድ ዘንድ አሰናብተኝ አለው። ጌታችን ኢየሱስ ክርስቶስም አቡነ ሀብተ ማርያምን ብዙዎቹን ቅዱሳን አስቷልና በክፋቱ አታሰናብተው፣ ከሰይጣን ከእግሩ በታች ያለውን መሬት ባርክ። ያን ጊዜ ምድር አፏን ከፍታ ትዋጠው፣ ጽኑ ፍዳ ወዳለበት ወደ ሲኦልም ታውርደው አለው። አባታችን አቡነ ሀብተ ማርያምም እግዚአብሔር እንዳዘዘው ከርኩስ መንፈስ እግር ያለውን መሬት በትምህርተ መስቀል በባረከው ጊዜ ምድሪቱ አፏን ከፍታ
ያ እርኩስ መንፈስ እየጮኸ አባ ሀብተ ማርያም ሆይ ምን አደረግኩ እያለ ሲጮህ ምድር አፏን ከፍታ ዋጠችው። በዚህ ዓለም እንደርሱ ያለ ክፉ መዓዛ የሌለ ክፉ ሽታ ወጣ። ምድርም አፏን ከፍታ እሊያንም ክፉዎችን አጋንንት እውጣቸው ዘንድ ፍቀድልኝ ብላ ወደ አቡነ ሀብተ ማርያምም እንዲህ እያለች ጮኸች። ያን ጊዜም ከዚያ ቆመው የቀሩ ሁለቱ አጋንንቶች እጅግ ፈሩ። ከስልጣኑ የተነሳ እሳት ከቦናልና ከዘውትር ወዮልን፣ ወዴት እንሄዳለን እያሉ በአቢይ ቃል እንዲህ እያሉ ጮኹ። ከእነርሱ አንዱ ክንፍ ያለው እባብ ሆኖ ወደ አየር በበረረ ጊዜ መላእክት በእሳት መንኮራኩር ራሱን ቢቀጠቅጡት አፏን ወደ ከፈተች ምድር ወደቀና እንደ ጓደኛው ወደ ሲኦል ወረደ። የቀረው ሶስተኛው ግን አባ ሀብተ ማርያም ሆይ ያደረኩት ክፉ ነገር ሳይኖር ያለ ጊዜ እንዳታጠፋኝ በምታመልከው አምላክ አምያለሁ። እኔ በዚህ ወራት ነው ከዚህ ሀገር የደረስኩት። ሀገሬ ግን የነበርኩባት አንጾኪያ ናት። በልጄ በዲዮቅልጥያኖስ ልብ ውስጥ አድሬ በውስጧ ብዙ ጊዜ ስራ የሰራሁባት፣ በመኳንንትም ሁሉ አድሬ በክርስቶስ ያመኑትን ክርስቲያኖችን የማጣላቸው፣ በልጄ በዲዮቅልጥያኖስም አድሬ የምገድላቸው እኔ ነኝ ብሎ ጮኸ። ከእርሱም ዘንድ ወደ ሌላ ሀገር ሄጄ 47,000 ሰማዕታትን አስገድዬ 9,000 ሰማዕታትን አሳሰርኩ። ቆስጠንጢኖስ የሚባል ደግ ንጉሥ በነገሰ ጊዜ ክርስቲያኖችን ከእስር ቤት አውጥቶ ፈጽሞ አከበራቸው። እኔን ግን አዋረደኝ። ከዚያን ጊዜ ጀምሮ ጤና አላገኘሁም። ልጄ ዲዮቅልጥያኖስም ከሞተ በኋላ ከቆስጠንጢኖስ ንጉሥ ክብር የተነሳ መውጫ መግቢያ አጥቼ መከራ እየተቀበልኩ ስቅበዘበዝ ሳለው ያን ጊዜ ለምን ስራ ትፈታለህ? ስራህን ታስተምራቸው ዘንድ ወደ ኢትዮጵያ ሀገር ሂድ የሚል ቃል ከጌታዬ ከዲያብሎስ ቃል መጣ፣ ተነገረ። እንደምታየኝ ወደዚህም ሀገር መጣሁ። አሁንም እንዳየኋቸው ወንድሞቼ ዛሬ እንዳታጠፋኝ ስለ እግዚአብሔር ይቅር ብለህ ተወኝ። ይህ ሰው አስቀድሞ ከነበሩ ቅዱሳን ለይቶ መከራ አጽንቶብኛልና ልጄ ዲዮቅልጥያኖስ ሆይ ታድነኝ ዘንድ ወዴት ሄድክ እያለ አለቀሰ። ያን ጊዜም ጌታችን ኢየሱስ ክርስቶስ አቡነ ሀብተ ማርያምን በሚፈረድበት ገንዘብ የሚፈረድበት ጊዜ አልደረሰምና ይህንንስ ተወው አለው። የጌታ ቃል እንዲህ ብሎ በተናገረ ጊዜ ሰይጣን ከአባታችን ተለይቶ በኖ ጠፋ። ምድርም እሊያን አጋንንት ለማስጠም ከተከፈተች በኋላ እንደ ቀድሞዋ ተካከለች። ዳግመኛም ጌታችን መድኃኒታችን ኢየሱስ ክርስቶስ አባታችን አቡነ ሀብተ ማርያምን ወዳጄ ሀብተ ማርያም ሆይ እነሆ ከድካምህ ወደ እረፍት የምትሄድበት ቀኑ ደረሰ። ደስታህም እንደ ሻማ ተዘረጋ። ና ወደ ደብረ ሊባኖስ ውረድ፣ በዚያም ትቀበር ዘንድ አጽምህም ከዚያ ከተቀበሩት ከቅዱሳን አጽም ጋር ትጨመር ዘንድ ወዳጄ ተክለ ሃይማኖት ስላንተ አጽም አጥብቆ ለምኖኛልና ያንተን አጽምና የእርሱ አጽም በደብረ ሊባኖስ ዳግመኛ በክብር እስከምትነሳ ድረስ በዚያ ይሆናል አለው። ይህንንም ካለው በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሰማይ በታላቅ ክብርና ምስጋና አረገ። አባታችንም ከዚያ ከነበረበት ቦታ ተነስቶ ወጥቶ ወደ ደብረ ሊባኖስ ደርሶ ሳለ በደብረ ሊባኖስ ድብቅ ነገር ተገለጸለት። ከዕለታት በአንድ ቀን ወፍ በፊት ለፊቱ ተቀምጣ ጮኻ አለቀሰች። አባታችንም ስለ ወፏ ጩኸትና ለቅሶ በጣም አለቀሰ። ከእርሱ ጋር ያሉትን መነኮሳት አባታችን ሆይ ለምን ታለቅሳለህ አሉት። እርሱም ያቺ ወፍ ዛሬ እንቁ የሚባል አሞራ መጥቶ ጫጩቶቿን ገድሎ በልቷቸው ቤቴንም አፍርሶብኝ ሄደ። አሁን ዳግመኛ መጥቶ እኔን እንዳይበላኝ ብዬ ፈርቼ አለቅሳለሁ ስላለች ስለዚህ ነው ወንድሞቼ የማለቅሰው አላቸው። ይህንንም ሰምተው ወንድሞች መነኮሳት አብረውት አለቀሱ። ምክንያቱም ከፊታቸው ወፏ እጅግ አምርራ እና አሳዝና ትጮህ ነበርና። አባ ሀብተ ማርያምም እግዚአብሔር ይጠብቅሽ ብሎ በእግዚአብሔር ፍቃድ አጽንቷት ሄደ። ዳግመኛ በእግዚአብሔር ፍቃድ ወደፊት እንደምትሰራ አውቆ የሴቶች መነኮሳት ገዳም እየዞረ እያዩ ሳሉ ስሟ አጋት የምትባል ባህር ቃሏን ከፍ አድርጋ የእግዚአብሔር ሰው ሀብተ ማርያም ሆይ የዚህ አገር ሰዎች በእኔ ላይ የሚያደርጉብኝን በደል ተመልከትልኝ። ሌሊት በእኔ ባህር ውስጥ ቆሞ በሚያድሩ ቅዱሳን ደም ተቀድሼ አድራለሁ። በሀብል ጀርባቸውንና
መላ አካላቸውን ይገርፋሉ። በእሾህም ሰውነታቸውን እየገረፉ የእሳት ቃጠሎ አስመስለው ደማቸውን ሲያፈሱ ያድራሉ። በቀን ግን ኃጢአተኛ ሰዎች ወደ እኔ መጥተው በልብሳቸው በሰውነታቸው ያለውን ወንዶችም ሴቶችም የዝሙት ስዕበኑን ሲያጥኑብኝ እረክሳለሁና አባ እነዚህ ኃጢአን ከእኔ ዘንድ እንዲወገዱልኝ እና ጻድቃን ብቻ ወደ እኔ እንዲሰበሰቡ ጸሎት አድርግልኝ አለችው። ሄኖክ ባህረ ናጌብን ቃል በቃል እንዳናገረ አባታችንም አጋት ባህር እንደዚያው ካናገረች በኋላ የባህር ቃሏን ሰምቶ ለልጆቹ ነገራቸው። ልጆቹም ሰምተው በጣም አደነቁ። አባታችን ግን ባህር የእግዚአብሔር ፍርድ እስከሚደርስ ዝም በይ። ዳግመኛም ሌላ ባህር እንዲህ ስትል ሰማ። ቅዱስ ሆይ ፍረድልኝ። አንድ ታላቅ ዘንዶ የሀገሩ ሰዎች ያለ ዕውቀት የሚያመልኩት ሁልጊዜ እየመጣ ከእኔ ሲጠጣ በጣም አዝናለሁ ብላ ለአባታችን ስትናገር ከጌታችን ከኢየሱስ ክርስቶስ ቃል ከሰማይ እንዲህ ሲል መጣ። እርሱንም እኔ ፈጥሬዋለሁ፣ አንቺንም እኔ ፈጥሬሻለሁ። ፍዳውን የምከፍልበት ጊዜው አልደረሰምና እስከዚያ ታገሺ ባህር የሚል ቃል ሰማ። ያን ጊዜም በእግዚአብሔር ትእዛዝ ባህር ከጩኸቷ ዝም አለች። ለአባታችን ግን በሀገረ ቃው ይኖር እንደነበረው እንደ አባ መቃርስ ሁሉ ምግባርና የተሰወረውን ሁሉ እንዲያውቅ እግዚአብሔር ጸጋ ስለሰጠው የሰውን ኃጢአት የእያንዳንዱን የተደበቀውን ያውቅ ነበር። አንዳንድ ካህናትም ወደ መቅደስ ገብተው መስዋዕት ማሳረግ የማይገባቸውን መላእክቶች እንደሚያስወጧቸው አይቶ ስራቸውን ሁሉ ለሚታመኑትና ለሚከተሉት ሁሉ ይነግራቸው ነበር። አባታችንም አቡነ ሀብተ ማርያም ከጾምና ከትህርምት ብዛት የተነሳ በደከመ ጊዜ በባህር ውስጥ መቆም ተሳነው። በባህር ውስጥ ስለ መቆም ፈንታ ውሃውን በእንስራ እየመላ አራቱን ወንጌል እያነበበ በጧትም በማታም ይጠመቅ ነበር። ቄሱ አንድ ጊዜ በአብ ስም አጠምቃለሁ፣ በወልድ ስም አጠምቃለሁ፣ በመንፈስ ቅዱስ ስም አጠምቃለሁ እያለ ባጠመቀው ጊዜ መንፈስ ቅዱስ ወርዶ በአባታችን ያድር ነበር። ተለይቶት ሳይሆን መገለጡን ስራ መስራቱን ለመናገር ነው። የተጠመቀበትን ውሃ መሬት ሳይደርስ መላእክት በክንፋቸው ተቀብለው ሀብተ ማርያም የተጠመቀበትን ውሃ አንስተው ወደ ላይ ያሳርጉት ነበር። ዳግመኛም ያ ውሃ ከሰማይ ወርዶ በአባታችን በአቡነ ሀብተ ማርያም ላይ በአካፋ ጊዜ የደረቀችውን መላዋን መሬት ሁሉ ያለመልማት ነበር። ነቢዩ ዳዊት የአዳም ልጆች ባንተ ያምናሉ፣ ከቤት በተገኘ ጠል ይረካሉ፣ ከደስታ ወንዝ የተገኘውን ውሃ ታጠጣቸዋለህ እንዳለ የጻድቃን የዘውትር ስራቸው እንዲህ ነውና። ከዕለታትም በአንድ ቀን በነሐሴ 24 የአቡነ ተክለ ሃይማኖት መታሰቢያ በዓል የብዙ ጻድቃን ስውራኖች በብርሃን ሰረገላ ተጭነው መጥተው ቅዱስ በሆነች ቦታ በአባታችን በአቡነ ተክለ ሃይማኖት መካነ መቃብር በተሰራው ቤተክርስቲያን ቁርባን ሲቀበሉ አየ። ከዚህም በኋላ ዕለተ ሞቱ በደረሰ ጊዜ ለሞቱ ምክንያት የሚሆን ቸነፈር ያዘው። መድኃኔዓለም አምላካችን በአብይ ምስጋና ወደ እርሱ መጥቶ ሰላም ላንተ ይሁን ወዳጄ ሀብተ ማርያም ሆይ፣ ዛሬ ግን ወደ አንተ የመጣሁት ከድካም ወደ እረፍት እወስድህ ዘንድ ነው። 7 የጽድቅ የክብር አክሊሎችን አዘጋጅቼልሃለሁ። አንደኛ ስለ ንጹሕ ድንግልና፣ ሁለተኛ ዓለምንና በውስጡ ያለውን ንቀህ በመኖርህ፣ ሶስተኛ ስለ ፍጹም ምንኩስና፣ አራተኛ ዘወትር 4ቱ ወንጌላትን በማንበብህ በመጸለይ ስለ እኔ ምክንያት፣ አምስተኛ በረሃብ፣ ስድስተኛ በጾም ስለተጋደልክ፣ ሰባተኛ በልብህ ቂምና ጥላቻን፣ ትዕቢትን፣ ትምክህትን ባለማሳደርህና በልብህ ውስጥ ባለማስቀመጥህ፣ ስለ ንጹሕ ተልእኮ ክህነትህ፣ ስለ ምዑዝ ዕጣንህና ስለ ንጹሕ መስዋዕትህ ነው። እኒህ 7ቱን አክሊላትም እያንዳንዳቸው ባለ 15 ኅብርና ጌጥ ያላቸው ናቸው። አህጉረ ገነትም በውስጧ 500 የወርቅ አምዶች ያለው ትገባበት ዘንድ አንተና እንዳንተ ላሉ ወዳጆችህ የሚገቡበት ቤት እሰጥሃለሁ። በምሰጥህም ቤት መታሰቢያህን ያደረገ በጸሎትህ የተማጸነ ይገባል። የወርቅ ጫማን፣ የእሳት መስቀልን፣ የብርሃን ልብስን፣ ድብቅ መናን እሰጥሃለሁ አለው። መድኃኔዓለምም ይህን ቃል ሲሰጠው 99ኙ ነገደ መላእክት በየስርዓታቸው መጥተው ቆሙ። ወዳጃችን አባ ሀብተ ማርያም ሆይ ሰላም ላንተ ይሁን። ዛሬስ በዝማሬና በማህሌት
ከፀሐይና ከጨረቃ ከከዋክብትም 7 እጅ ወደምታበራ ወደ ሰማያዊት ሀገር እንወስድ ዘንድ መተናልና ደስ ይበለ አሉት። ቅዱስ አባታችን አቡነ ሀብተ ማርያም ለእግዚአብሔር በሰማያት ምስጋና ይሁን፣ በምድርም የሰውን ልጅ ለወደደውና ላፈቀረው ብሎ አመሰገነ። ይህንንም ባለ ጊዜ አምላክ በሦስትነቱ ተገልጾ ታየው። ከዮሐንስ መጥምቅ ጎን ለጎን ቀጥላ ያለችውን ከፀሐይ እልፍ እጅ የበለጠ የምታበራውን ሀገር እንድሰጥህ እነሆ በማይሻር ቃሌ ማልኩልህ አለው። እውነት እውነት እልሃለሁ መታሰቢያህን ያደረገ ስምህንም የጠራ ለቤተ ክርስቲያንህም ዕጣን የሰጠ ወይም ዘቢብ የሰጠ ወይም መብራት የሰጠ ከአንተ ጋር ይኖራል። 4 ወንጌልንም ታነብ ስለነበር ለእያንዳንዷም የወንጌል ቃል ፍሬህን 1000 አደረግኩልህ። ይህ ቃል ኪዳን ላመኑ ልጆችህና መታሰቢያህን ለሚያደርጉ ሁሉ ማየጸሎቱን ለሚጠመቁ፣ ለሚያነቡ፣ ለሚያስነብቡ ይህን ቃል ኪዳን ሰጥቻለሁ አለው። ይህንንም ካለው በኋላ ጌታችን አፉን 3 ጊዜ ሳመው። ያን ጊዜም ከመድኃኔዓለም ጣዕም ፍቅር የተነሳ ነፍሱ ከስጋው ተለየች። ጌታችንም ተቀብሎ አቀፋት፣ ከእርሱም ጋር ወደ ሰማይ አሳረጋት። ያን ጊዜም በቅዱሳን ሰራዊተ መላእክት ዘንድ ታላቅ እልልታና ብዙ ደስታ ሆነ። በሰማያዊ መላእክት በምድራውያን ስውራን ቅዱሳን ዘንድ ታላቅ ደስታ ሆነ። በሐሳበ ዕብራውያን በናኢብሪስ ታስሪን ወር 22 ቀን በኢትዮጵያ 26 ኅዳር ወር በሰማዕታተ ናግራን በዓል በ6999 ዓመተ ኩነኔ በኋላ በ1499 ዓመተ ምህረት በሆነ ዘመን ዕለት የአባታችን የአቡነ ሀብተ ማርያም ነፍሱ ከስጋው ተለየች። ያን ጊዜም አባታችን ከአቡነ ሀብተ ማርያም የሕይወት መንፈሳቸው ከወጣች በኋላ ካህናት በመልካም ልብስ ገንዘው በዝማሬ በማህሌት ከቅዱስ አባታችን ከአቡነ ተክለ ሃይማኖት አጽም ጋር በጻድቁ መቃብር ቀበሩት። ለአብ ለወልድ ለመንፈስ ቅዱስ ክብር ምስጋና ይድረሰው። ይህንን ያህል ታላቅ ጻድቅ ለሀገራችን መማፀኛ መማለጃ የሰጠ ስሙ እስከ ዘላለም ድረስ የተመሰገነ ይሁን። የጻድቁ የአቡነ ሀብተ ማርያም ጸሎቱ ረዴቱ እርሳቸውን ከተማጸናቸው ጋር ለዘላለሙ ይኑር አሜን። በእውነቱ በደሉ ብዙ የሆነ ይህን መጽሐፍ የጻፈው ወልደ ሰንበትን፣ ይህን መጽሐፍ ያጻፈው መምህር ሀብተ ሚካኤል፣ ያነበበውን እና የተረጎሙት መምህር ገብረ ሕይወትን፣ ኃይለ ቃሉን ለሰማን እኛንም እግዚአብሔር በቸርነቱ ይጠብቀን። ጌታ የአባቴ ወዳጆች የሆናችሁ ቅዱሳን ኑ ወደ እኔ ኑ በመንግሥተ ሰማያት ትወርሱ ዘንድ ተድላ ደስታ ወደሚያደርግበት ትገቡ ዘንድ በሚል ጊዜ በደላችንን የመላእክት ወገን ስለሚሆን ስለ አቡነ ሀብተ ማርያም ንጽሕና ይቅር ይበለን። በአዳራሹ በኢየሩሳሌም ከእርሱ ጋር ያኑረን። ለዘላለሙ ይሁን ይደረግልን። በእውነት አሜን።